የኢትዮጵያ ሙስሊም ለዘመናት የቋጠረው ህልም ነበረው። ይኸውም ድምፁ አንድ የሚሆንበት፣ ሁለንተናዊ መብቶቹ የሚከበሩበት እንዲሁም ከትውልድ ወደ ትውልድ የሚሻገር ጠንካራና ሀገራዊ ተቋም እንዲኖረው። ይህ ህልም ዛሬ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ወይም መጅሊስ በሚል ስያሜ ህጋዊ ሰውነት አግኝቶ በአዋጅ የተቋቋመው ህዝባዊ ተቋም ነው። ይህ ተቋም የብዙዎች የእንባ የደምና የአጥንት ውህደት ነው። ለዚህ ህልም እውን መሆን በርካቶች ተሰደዋል። በርካቶች በጨለማ እስር ቤቶች ውድ ጊዜያቸውን ተቀምጠዋል። ስንቶችም የአካል ጉዳት ደርሶባቸዋል። ከሁሉም በላይ ደግሞ በርካቶች ውድ ህይወታቸውን ገብረውበታል። ይህ መጅሊስ በእነዚህ ሁሉ ሰማዕታት አጥንት ላይ የቆመ ታላቅና ታሪካዊ አደራ ነው። ስለዚህ ይህን ያህል ውድ ዋጋ የተከፈለበትን ዛሬ ላይ እንደ ተራ ነገር በመቁጠርና በቀላሉ ለሁለት ይከፈል የሚል ሐሳብ ማንሳት የትላንቱኑ መስዋዕትነት መርገጥና የነገውን ትውልድ አቅጣጫ የሚያሳስት አደገኛ እርምጃ ነው። አንድነትን አጥብቆ በሚያስተምር ሃይማኖት ውስጥ ሆኖ የመለያየት ሐሳብን እንደ መፍትሄ ማንሳት ልብን ይሰብራል። ሰሞኑን በተወሰኑ ወንድሞቻችን ዘንድ እየተንሸራሸረ ያለው ሁለት መጅሊስ የመመስረት ሐሳብ አደገኛ በመሆኑ ድጋሜ ቢያስቡበትና ወደ ልባቸው ቢመለሱ ይሻላቸዋል። እነዚህን 6 ነጥቦች እንመልከት። አንደኛ፣ ቁስልን በማከም እንጂ በመቆራረጥ መዳን አይቻልም። በማንኛውም ተቋም ውስጥ መገፋትና የፍትህ እጦት አለ ብሎ የሚያምን ሰው ቅሬታና መጉረምረም መኖሩ ተፈጥሯዊ ነው። መብት መከበር አለበት፣ በደልም ሊታረም ይገባል። ነገር ግን አንድ የነበረን ኡማ ለሁለት መክፈል ለበደል መፍትሄ ሳይሆን ለጠላት መጠቀሚያ መሆን ነው። ቤታችን ካፈሰሰን ጠግናለን እንጂ አፍርሰን በረሃ ላይ አንወጣም። ሁለተኛ፣ የሐሳብ ልዩነት ጌጥ ነው። ኢስላም አንድ ነው፣ እይታዎቻችን ግን ሊለያይ ይችላል። ይህ የአመለካከት ልዩነት በትላንትም ሆነ በነገ ታሪካችን ውስጥ የነበረና የሚኖር እውነታ ነው። ልዩነታችን ለመማማሪያ እንጂ ለመበታትን ሰበብ ሊሆን አይገባም። ያረዳድ ልዩነትን ወደ ተቋማዊ ክፍፍል ማሳደግ የገዛ ቤትን ምሰሶ በገዛ እጅ እንደመንቀል ይቆጠራል። ሶስተኛ፣ መለያየት ሽንፈት ነው። ከሁሉም በላይ የሚያስፈራው የጉዳዩ መንፈሳዊ ኪሳራ ነው። ጌታችን አላህ ሱብሓነሁ ወተዓላ አትጨቃጨቁ ተፈራላችሁና ኃይላችሁም ይሄዳልና ሲል አስጠንቅቁናል። ይህንን መለኮታዊ ማስጠንቀቂያ ወደ ጎን ብሎ ለመከፋፈል መጣር የኡማውን ጉልበት አሳልፎ እንደመስጠት ነው። ሁለት መጅሊስ ማለት ሁለት ኃይል ሳይሆን ግማሽ ጉልበት እንኳን የሌለው የተበታተነ አካል መሆን ማለት ነው። አራተኛ፣ እሳቱ ወደ መስጂድ ይወርዳል። ይህ ክፍፍል ቢሮ ውስጥ ተወስኖ የሚቀር የወረቀት ላይ ስምምነት አይደለም። እሳቱ ወደ ታች ይወርዳል፣ ወደ ሰፈራችን፣ ወደ መስጂዶቻችን ይገባል። የኛ መስጊድና የእነሱ መስጊድ የሚል አሳዛኝ መለያየት ይፈጠራል። ወንድም ከወንድሙ በጥርጣሬ የሚተያይበትን መጥፎ ዘመን ይወልዳል። ለሶስተኛ ወገን ጣልቃ ገብነትና ለጠላት ጥቃትም ምቹ በር ይከፍታል። አምስተኛ፣ ስሜታዊነትን ትተን በሕግና በሥርዓት መብትን እንጠይቅ። ተገፍቻለሁ የሚል ወንድም አዲስ ጎጆ ከመቀለስ ይልቅ በነባሩ ቤት ውስጥ መብቱን ለማስከበር በሕጋዊ መንገድ ይጠይቅ፣ ውክልናውን ያረጋግጥ። ስሜታዊ አክቲቪዝምና የማህበራዊ ሚዲያ ጩኸት ተቋምን አያጠነክሩም። በጠረጴዛ ዙሪያ በሚደረግ ተቋማዊ ውይይት ችግሮች ይፈቱ። ስድስተኛ፣ ለበቀል ሳይሆን ለአንድነት እንቁም። በኃላፊነት ላይ ያላችሁ አመራሮች ስልጣን የአላህ አደራ እንጂ የቂም መውጫ መሳሪያ አይደለምና ልባችሁን አስፉ። ተገፋውን የሚለውን አካል አቅርቦ ቅሬታውን አዳምጦ የታሪክ ምዝግባችሁ ኡማውን በመሰብሰብ እንጂ በመበተን እንዳይሞላ ጥንቃቄ አድርጉ። አንድነታችን ክብራችን፣ ጥንካሬያችንና ህልውናችን ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።